አረብ ሀገር ብር እንዲያትይዙ የሚከለክሏቸው 3 ነገሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም፣ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ቢስሚላህ እንብዳ። እና የመዲያም ቅመም አረብ ሀገር ተሰደሻለሽ እህቴ እና ወደ አረብ ሀገር መምጣት ያሰባችሁ እዚህም የኖራችሁ ግን እንዴት ብር እንያዝ? ለምንድን ነው እኔ ብር መያዝ የሚያቅተኝ? እሰራለሁኝ፣ ስራዬ ቋሚ ነው፣ ግን ብር አይጠራቀምልኝም፣ ብር አልይዝም ብለሽ ግራ የተጋባሽው እህቴ አሁን ይህንን ነገር ስሚኝ ማለት ነው። አንደኛ ብዙ ጓደኛ መያዝ። ብዙ ጓደኞች ቁጥር የላቸውም። ከ3 በላይ ጓደኛ ካያሽ እነዛ ጓደኞችሽ ምንድነው ወስዋስ ነው የሚሆኑብሽ። ታውቂያለሽ እብሊስ እንዴት ነው ሰውን የሚወሰውሰው? ይዋ እንደዛ ነው የሚወሰውሱሽ። ዛሬ ይሄንን እንግዛ፣ ሸኤን እንደዚህ መጥቷል፣ ሽፍት ነይማ ነይ ይሄንን ላክ ያደርጉልሻል። ከዛ ደግሞ አዲስ ፋሽን ልብስ መጥቷል፣ አዲስ ነገር መጥቷል፣ አዲስ ቦታ ተከፍቷል፣ እንሄድ፣ ምግብ ቤት፣ ባህር፣ ሀዲቃ፣ ሱቅ ይሉሻል። የዛን ጊዜ ዝም ብለሽ አትሄጂም፣ ትከፍያለሽ። ስትመለሽ ትከፍያለሽ፣ ስትሄጂ ትከፍያለሽ፣ ስትገዢ ትከፍያለሽ። እና ደግሞ በቃ ወጭ በወጭ ነው የምትሆኚው። እና ብዙ ጓደኛ አያስፈልግም። 1 2 በዛ ከተባሉ 3 በቂ ነው። እነሱንም የምትይዥው አንቺ በራስሽ መተማመን የምትችይ ከሆነ ማለት ነው። በራስሽ መተማመን የምትችይ ከሆነ የምልሽ ያኔ እነሱ አያጠፉኝም፣ የፈለጉትን ቢሉ ይሄ አዲስ መጥቷል ይሄ ቢሉሽ በቃ እነሱ አያጠፉኝም ብለሽ የምትተማመኝ ከሆነ በቃ 1 2 3 ጓደኛ ያዥ። ሌላው ደግሞ ምንድነው አንዳንድ ጊዜ እኔ ያየሁትን እኔ በራሴ ያጋጠመኝ እስትራሃ የሚከራዩ አበሾች አሉ። ግን ማን ያምናል? እውነቴን ነው ወላሂ። እና እስትራሃ የሚከራዩ ቆይ አንቺ የመጣሽው ልትሰሪ ነው ወላ እስትራሃ ወይ ልትዝናኒ መዝናናት አምሮሽ ነው? እንዴ ማዝናናት መካማረሽ ካላስ ያኔ ለመዝናናት ፒዛ ቆርጥሽ መጥተሽ ተዝናንተሽ ተመለሽ። እንዴ ትሰሪያለሽ፣ እስትራሃ ሄደሽ ትዝናኛለሽ፣ ትከራያለሽ፣ እዛ ስትሞናጀሪ ስታሸነሽን ትያለሽ፣ ብርሽ ያልቃል ማለት ነው። ወይ ተዴት ያለሽ ሰው ተበድሮ እስትራሃ ይከራያል፣ ተበድረው እስትራሃ ይከራያሉ። የሚገርማችሁ እና እስትራሃ አትከራዩ፣ ቀጥ ብላችሁ እነስማይ ጠረቤት ስሩ ማለት ነው። ሌላው ደግሞ ምንድነው ሸኤን ቲሞ ኑን ያ ጀማዓ በቃ እናንተ ማለት እኛ ይመጣ ነው የሆነ አላማ ማለት ከኢትዮጵያ ስንመጣ ሙምኪን አብዛኛው ሰው አላማ ላይኖረው ይችላል። ያኒ እከሌ ሄድች እንሄዳለን፣ እከሌ እንገዛች እንገዛለን፣ አለቀ። እዚህ ግን መታችሁ ተጓደኛችሁ ትምህርት አትወስዱ። አላማ የላችሁም ወይ? አላማ እዚህ ስትመጡ ያኒ ቤት መግዛት አለ፣ ቦታ መግዛት አለ። ያንን ታረጋችሁ፣ ብር ባንክ ታኖራችሁ፣ በኋላ ደግሞ ወርቅ አለ፣ ኮተት። ለምንድን ነው የምትሰበስቡት? ልብስ ያላስፈላጊ ማለት ወይት ነው የምትለብሱት? አሁን ምሳሌ የሆነ ልብስ ገዛሁኝ ወይ ነው የምለብሰው? እኔ ያለሁት ከሰማይ ጣሬ ጋር ነው፣ በሰማይ ጣሬ ቤት ውስጥ ነው ያለሁት። ለምንድን ነው የምገዛው? ምን ይሆነኛል? ጨርሳችሁ እኮ ራቁታችሁን ሄዱ አይደለም፣ ግን 1 2 በቂ ነው። 3 ልብስ ማለት ነው በስ በቂ ነው። ከዛ የስራ ልብሳችሁን ራሱ ማለት ነው የስራ ልብስ ራሱ በቃ ያኔ እሱኑ እያስቆማመጣችሁ እየሰፋችሁ ልበሱት እና ብራችሁን ያዙ ማለት ነው የመዲያም ቅመም። እና ሌላው ደግሞ ምንድነው ብድር። ወይኔ ብድር አላህ ላይ ቀድር አለይና ኩሉ አሚን። በስ ኩሉ አሚን አሚን። አይዋ ሌላው ደግሞ ምንድነው ብድር። እዛም ያችም ትደውላለች ብድር፣ እችም ትደውላለች ብድር፣ ያም ከኢትዮጵያም ወደዛም ብር መላክ ላኪ
حقوق الوالدين የሚባላል የእናትና የአባት ሐቅ መቼም እነሱን የትም ማድረስ አይቻልም እነሱ እርዱ ይካሏችሁ ወዲ ኋላ እንዲያትሉ እናትና አባት ምንም ቢሆን እነሱን ተመርጃት ወዲ ኋላ አትበሉ ማለት ነው ግን ይሄን ስላችሁ ደግሞ እየወሰዳችሁ ወርጩ አይደለም በአግባብ ምሳሌ የሆነ የሚገዙት ነገር ካለ ያንን ነገር እንዲገዙ ተዛ ያለፈ ነገር እንዳትልኩ እነሱም ለኛ ያስቡም አመጣበታለሁኝ ኢንሻአላህ እና ብድር ፋጡማ ከዲጃም አስናቀችም በለጡን ከበብሽም በቃ ብድር ላ የሚገርመው እኮ አንድ አይነት ስራ ነው መስሩሳ አንቺ የተለየ የሆነ ፋብሪካ ውስጥ የብር የሚመረትበት ውስጥ ግብተሽ የምታመርች ነው የሚመስላችሁ የብቻሽ ወይ ደግሞ ልዩ አንቺ እኮ እንደነሱ አይነት ነው ደሞዝ የምትቀበዩ ልዩ ብር የምታመርች ወይ ደግሞ ልዩ ደሞዝ የሚከፈልሽ ይመስላችኋል እንደዚህ ያሉትን እህቶቼ ምንም ሳትሉ ሸልኩለኩለኩለ ከብላችሁ አምልጡ በቃ አንቺ መቆም አለብሽ አንቺ እንዲያልፈልሽ መሆን አለበት አንቺ ህይወት ይኖርሻል ወደፊት ኢንሻአላህ አሁን ህይወት ባይኖርሽም ወደፊት ኢንሻአላህ ታገቢያለሽ ትወልጃለሽ የራስሽ ቤት ይኖራል የራስሽ ልጆች ይኖራሉ hatta አሁን ዘበን ወንዶች ማለት ነው ምን አላት ምንድነው የሰራችው አረብ ሀገር ምንድን አርጋለይ ምን ይዛ መታለይ ብለው ነው መጀመሪያ የሚጠይቁሽ ትዳር ሲጠይቁሽ ወይ ደግሞ እንትን ምን አርጋለች ምን ሰርታለች ብለው ነው የሚጠይቁሽ ስራዋ ቋሚ ነው ወይ ብለው ነው የሚጠይቁት ስለዚህ ወደፊት አንቺ ህይወት ስለሚጠብቅሽ ሀገርሽ ስለምትሄጂ ኢንሻአላህ በእዝኒላህ እንትን ነው ብር መያዝ አለብሽ እነዚህን ያልኩሽን አንደኛ ምንድነው ብዙ ጓደኛ መያዝ ሁለተኛ አርቴ ኩርሲ የሚሉ ጓደኞችን መራቅ ቲሞና ሸይንን ከስልክሽ ውስጥ እንዲያይገኝ ሌላው ደግሞ ምንድነው ብድር የሚጠይቁሽን ሰዎች እንደምንም ብለሽ አምልጪ እንዳይደርሱብሽ ከደረሱብሽ በእግርሽ ሰተሽ ለአፋን በእጅሽ ሰተሽ በእግርሽ ነው ተንበርከከሽ ነው የምትቀበዩ ተለምነሽ እሱንም እኮ ላትሰጭ ትችያለሽ እና ይሄን መስራለ የመዲያም ቅመም የኔ ቆንጆ የኔ በሰል የኔ አሰንቡሳ ላይክ ማድረጉና ሰብስክራይብ ማድረጉና እንዳልረሺ የኔ ውድህት አበረታቱኝ እንዴ እኔ ላዝም ሐዋና ጀማል መሆን አለብኝ ወለስ ዳውድና ዳውድ ምስትማን ነው ሰሚራ መሆን አለብኝ እኔ ላይክ እና ሰብስክራይብ ለማድረግ አርጉኝ እና